ክለባችን ማን ሲቲ ከቫልቬርዴ ጋር ያደረገውን ጨዋታ እንግዲህ 3-0 በሆነ ውጤት አጠናቀቀና ምን አይነት ሺት የሆነ ፐርፎርማንስ ነው። እውነትም ሃላንድ ሲገባ ይሄ ቲም ይቸገራል እንዴ? ለትንሽ እየተቸገረን ነው ፋሚሊ። ይሄ ሃላንድ የሚባል ልጅ ሲጮት ትንሽ እየተቸገረን ነው። ለማንኛውም ግን የሆነ መንገድ መፈለግ አለብን። ይሄ ሴሜን የሚባል ልጅ ብዙ እየሰጠ አይደለም። ፕሮቫይድ የሚያደርግለት ሰው ይፈልጋል። ይሄ ልጅ ማግባት አለበት። በቃ የሚሰጠው ሰው ጎሎታል ይሄ ቲም ላይ ማለት ነው። እና አሁን የመልሱ ጨዋታ ላይ እንቀለብሰዋለን ነው ይቻላል ወይ? ይቻላል። ባርሳ እንኳን 4-0 ቀልብሷል። ያ የዛኔ 6-1 ያሸነፈው ጨዋታ ላይ አንድ ጎል ስታገባ በሜዳ ምናምን የሚባለው ህግ በነበረ ሰዓት እንኳን ባርሳ ችሏል። ማንቀለብስበት ምንም ምክንያት የለም። ፋሚሊ ስቴይ ስትሮንግ ማለት ነው። ቀጣይ ወደ ዌስትሃም ፎከሳችን ወደ ዌስትሃም ብቻ አድርገን መቀጠል ነው ፋሚሊ። እኔ ፔፕ የሚባል ሰውዬ እሱ ከሚስቱ ጋር ተጋጨና የቲሙ እንትን መመሰቃቀል አለበት ወይ ላይና እንዴ ሮድሪጎና ኤምባፔን ተገላገልኩ ስል በተከላካይ ልቀጥቀጥ ተዋረድ። እረ በስመ አብ እንዴት ነው እናንተን ራሱ ቀናብዬማ በዓለም ደረጃ ነው የተዋረድነው እኮ በዓለም ደረጃ። ምንድነው አጥቂዎች ነግራቸው እንደው ይግባብን ነው የምልህ። ምንድነው አጥቂዎች ነግራቸውን ያዛቸው ስማ ችለው ነው አሁን ማድሪድ ምንም እኮ አይችሉም። ምንም ውስጥ የሉበት። ሲቲ በቃ ይሄ ነው ችግሩ። ሲቲ ኳስ ይዞ ከተጫወተ ዘንድሮ ይቀጠቀጣል ነው የምልህ። ካውንተር ይቀጠቀጣል። ኳስ ሰጥቶ ሲጫወት ነው የሚችለው። በስመ አብ ምንም ይታድ ላይ አፈርሽን ካላበለውሽ ማድሪድ የምትባይ ቲም ይሄው በስመ አብ ምን አልምልም ፔፕን ይዤ አልምልም እኔ ወይኔ ያዋረደ በቃ እኮ ጨረስን አይደል? የኦራይሊን ጉዳይ እኮ ቼልሲ 95 ላይ ሲያገባብን ኦራይሊ ተጫዋች ያልፈዋል። ራይት ባክ ሌፍት ባክ ለኦራይሊ የሚሆን ቦታ አይደለም ብለን ሚድፊልደር ሰተነው ችሎታውን አሳይቶን ተስማምተን የዘጋነው ጉዳይ ነው። አመት እዚህ ትልቅ ጨዋታ ላይ ተከትብኛል። ሌፍት ባክ ላይ ሳቪኖ ስንትና ስንት ጨዋታ ተጎርቶ ያመለጠው ተጫዋች ስንትና ስንት ጨዋታ ተጎርቶ ያልመለጠው ተጫዋች ያልገባ ተጫዋች ኒውካስትል ጨዋታ ላይ እንደ አንግልነት አገለገለኝ። በቆመበት ኳስ ገሽቶት ገባ ብለህ ታስገባዋለህ የማር ጨዋታ እንዴ ሸበቱ ወይኔ ችግር የለም።